ሀብታም ፊደሉ 4 ነው። ሀብታም። ድሃ ግን ፊደሉ 2 ነው። ድሃ አፍ እየከደኑ የሚነገሩ ቃላቶች አሉ። ድሃ የሚለውን ቃል ለመናገር አፍ ይከፈታል። ሀብታም ብሎ ሲናገሩት ግን ከንፈር ይዘጋል። የኔ ልጆች በድሃ ላይ የማይከፈት አፍ፣ የሀብታም ግን ዝም የማይል ከንፈር የለም። ድሃ ጥበብን ቢናገር የሚሰማው የለም። ድሮ ጥበብ ተድሃ ነበርሽ ማን ሊሰማሽ ይባል ነበር። ባለጠጋ ወዝም ለዛም የሌለው ነገር ቢናገር እንኳን የዓመቱ ምርጥ አባባል ይባልለታል፣ በማስታወሻም ይያዝለታል። ነገር ግን የኔ ልጆች የሰው ልጅ ምንም ነገር ይዞ ወደ ምድር አልመጣም፣ ምንም ነገር ይዞም አይሄድም። ነገር ግን ይህን ረስቶ ይኮራል። ድሃ ብሎ ለመሳደብ ይቸኩላል፣ ሀብታም ብሎ እጅ ለመንሳት ይሯሯጣል። ድሃ በትክክል የሚጠላውን ያውቃል፣ ሀብታም ግን ወዳጁንና ጠላቱን ማወቅ አይችልም። ባለጠጎች ቁም ነገርን ተድሃ፣ ድሆችም በረከትን ተሀብታም እንዲካፈሉ ተላይ ተወስኗል። የኔ ልጆች የብልጥግና መንገዱ ጥሮ ግሮ መስራት፣ ጎንበስ ብሎ መልፋት፣ ተፈጣሪ ጋር መስማማት ይፈልጋል። ምክንያቱም ብልጥግናና ሀብት ተትጋትና ተፈጣሪ የሚሰጡ ናቸው።